ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እዚህ ጋር እንደምታዩት ቱና ነው የምሰራው። ቱና የዘይት ያለው ቱና ማለት ነው። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ድንብላል ቅጠል አለኝ። የዲፕ ፍሪዝ ነው የዚህኛው ማለት ነው። እዚህ ጋር ደግሞ ስምስም አለኝ ወይ ደግሞ ሰሊጥ። እዚህ ጋር ደግሞ ተልባ የተፈጫለኝ። እዚህ ጋር የተለያየ ቅመም ብዙ ጊዜ አሳያችኋለሁ አይደለ? ቁንዶ በርበሬ፣ የሎሚ ቁንዶ በርበሬ፣ ከሙን፣ ቺሊ፣ ኦል ስፓይሲ፣ ኩንሽ ኮረሪማ እነዚህን የተጠቀምኩት። እዚህ ጋር ቃሪያ አለኝ። እዚህ ጋር ቀይ ሽንኩርት አለኝ። እዚህ ጋር ሰለሪ ግንዶ አለኝ። ይኸውላችሁ ፈጭቼው ዋን ከታትፌው ማለት ነው። የጤና ለመስራት ስለፈለኩ ነውና ዘይት አልጠቀምም። በራሱ ዘይት ነው ማረገውና ከኔ ጋር ቆዩትም እንዳትሄዱ ተባረኩልኝ። ይኸውላችሁ እዚህ ጋር ዘይቱን የቱናውን ዘይት አድርጌዋለሁኝ። በቃ ከዛ ሽንኩርት እጨምራለሁ። ከኔ ጋር ቆዩ። ሽንኩርትና ሰለሪውን አንድ ላይ ነው ጠበስ ጠበስ የማረገው። ቱና ሽታው ደስ አይለኝም እኔ ማለት ነው። እና የተለያየ ቅመም ሳረግበት ሽታው ቀይር ያደርግልኛል። እና ከኔ ጋር ቆዩ። አሁን ይኸውላችሁ ከዚህ በላይ እንዲጠበስ አልፈልግም። ሁለት ቱና ተጠቅሜያለሁ። ይኸውላችሁ ሁለት ቆርቆሮ ቱና ማለት ነው ተጨምረዋለሁ። ሽታውን የምትጠሉት ከሆነ እንደኔ የተለያየ ቅመም አድርጋችሁ ደባልቃችሁ ቆንጆ ነው የሚሆነው። እንደገና ቆንጆ ነው ለጤናችሁ። ሰለሪ ደግሞ ቆንጆ ነው። በዚህ ሞክሩት እንደኔ። ሰለሪ በአቮካዶ ሰርቻ ቃለው በጣም ቆንጆ ነው። እንደዚህ ደግሞ ከቱና ጋር የተለያየ አይነት እያደረጋችሁ ለውጥ ነው። ነጭ ሽንኩርቴን ጨምራለሁ። ኦሬዲ ቱናው የበሰለ ስለሆነ ምንም ብዙ አይጠበቅበትም። በራሱ ዘይት ነው፣ ሌላ ነገር አትጠቀምኩም። ከዛ ይኸውላችሁ ስምስሜን ወይ ደግሞ ሰሊጥ፣ ይሄ እንደ ፍላጎታችሁ ነው። እኔ ቆንጆ ሄልዚ ለማድረግ ስለፈለኩ ነው የተልባ የተፈጨ። ከዛ ይሄኛው ኦል ስፓይሲ ቅመሜ፣ ከዛ እናደባልቀዋለን። ሽታው እንዴት ደስ ይላል! ቱናም አይመስልም ሽታው። ሽታውን ቅይር ነው ያደረገው የተጠቀምኩት ቅመም ማለት ነው። ከኔ ጋር ቆዩ። የበረዶ ቤት ድንብላል ቅጠል፣ ከዛ ቃሪያዬ፣ ከዛ ጨረስን ማለት ነው። በቃ ለዳቦ ለቁርስ የጤነኛ የሆነ ነገር ነው። አቅርቤው ደግሞ እመጣለሁ። ከኔ ጋር ቆዩ። ይኸውላችሁ ጨርሻለሁ። በጣም ቆንጆ ነው ሽታው። በጣም ሽታው ልዩ የሆነው። አቅርቤው ደግሞ ልምጣ። ይኸውላችሁ ቤተሰቦቼ እንደዚህ አድርጌ አቅርቤዋለሁ። በዚህ መልኩ ከላይ ሰሊጥ ስነስነስ አድርጌበታለሁ። እንደዚህ በደረቅ ዳቦ ወይ ደግሞ የነጭ ሽንኩርት ዳቦ ነው ይሄ። እዚህ ሀገር የነጭ ሽንኩርት ከሽ የሚልና ከተልባ ጋር ያለ የሚሸጣል። እንደዚህ አይነት አለ። በሱ አርጌ አቅርቤዋለሁ።
ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። አዲስ የሆናችሁ ደግሞ እንኳን ወደ እኔ ቻናል በሰላም መጣችሁ። ነባሮቹ ደግሞ ቴንኪው አመሰግናችኋለሁ። በተለይ አዲስ አበባ ሆናችሁ የምትከታተሉኝ በፐርሰንት ኢትዮጵያ አዲስ አበባ የሚከታተለኝ ሰው ይበልጣልና እዚህ ካለሁበት አገር በሚበልጥ ማለት ነውና ይሄ ሞገስ ያለው ቁርስ ይውላችሁ በቃ አማራጭ ይሆናችኋል። በጣም ነው የሚጣፍጠው። በጣም ሽታው ልነግራችሁ አልችልም። በጣም ሞገስ ያለው በጣም ለቁርስ ብታቀርቡት እንዴት ለየት ባለቱና ኖርማል በምንበላው በቲማቲም በመናምን ሳይሆን አሁን እኔ ባሳየኋችሁ በተልባ አለ አዲስ አበባ ችግር የለም። ሰሊጥ አለ፣ ሰለሪ አለ። ሰለሪ ማትወዱ ነው ማውጣት ትችላላችሁ። ግን ቅመሞቹን ግን የተለያየ ቅመም በምትወዱት ቅመም አድርጋችሁ ይውላችሁ እንዴት እንደሚያምር ቀምሼ ደግሞ ላሳያችሁ ይውላችሁ። አያችሁ በእውነት ሞገስ ያለው ቁርስ ተልባና ሰሊጡን በጣም አጣፍጦታል። የተጠቀምኩት ነጭ ሽንኩርት፣ ቀይ ሽንኩርት፣ ኮረሪማ፣ ቺሊ፣ የቁንዶ በርበሬ፣ ሎሚ፣ ከሙን በጣም ነው ያጣፈጠው። በጣም ይውላችሁ። ተባረኩልኝ። በሌላ ቪዲዮ እስከምንገናኝ መልካም ቀን። ቻው።